ሁሌ የሚገርመኝ ነገር አርሰናል ከስንት ጊዜ አንዴ ሲሸነፍ እዚህ ቲክቶክ ላይ መጥተው አርቴታ የመቼም ዋንጫ የሚበላ አይደለም አራቃጠለን ቢለቅ ይሻላል እንዴት ያስበላናል ምናሸንፈውን መተው ወቅ ነጥብ በጣም በስንት አንዴ እኮ ነው ያንን በየአመቱ ሻምፒዮንስ ሊግ እና ፕሪሚየር ሊግ ሲበላ የለመደ ደጋፊ ነው የሚመስለው አርቴታ ያንን ተረክቦ ያንን ያስቆምባቸው ነው የሚመስሉት እኔ አርቴታን በቃ ልክ ነው ምናምን አድንቄው አይደለም አሁን ማወራው እሱን ልከላከልለት አይደለም ግን አሁን ያ ትናንት በርንማውዝን ማሸነፍ ያቃተ ቡድን ነው ፒኤስጂን ካምባክ አርጎ የሚያሸንፈው ምናምን ያስብላል ፕሪሚየር ሊግ ላይ ያየነው አርሰናል እና ሻምፒዮንስ ሊግ ላይ ያለው አርሰናል አይለያይም ይሄን አታውቁ ሁሌስ አይከሰትም እንደዛ አርሰናል ምንም ሲሸነፍ እኮ በቃ መቼም የሚነሳ አይመስልም ሁሌም እኮ ነው ያለው ሲሸነፍ በቃ መቼም የሚነሳ አይመስልም ሲያሸንፍ ደግሞ በቃ መቼም የሚሸነፍ አይመስልም ይሄ ያለው ባህሪ ነው በቃ ይሄ ደግሞ የሆነው ነው በሱ ችግር ነው ብዬ አላስብም አርቴታን ለእንደዛ አይነት ችግሮች እንደው ችግር ካለበት ክፍተት ካለበት እየደረገ ያለው አርሰናል ካለው ስኳድ አንፃር ነው ትናንት ከነበሩት ከ9 ተጫዋቾች እኮ ወደ 4ቱ ወደ 5ቱ የአካዳሚ ልጆች ናቸው ያን በፕሪሚየር ሊጉ ተጫውተው የማያውቁ ቢያስገባቸው ለውጥ ላይ አያመጡም አይችሉ ምንም ልዩነት የሌላቸው ሰዎች በዜግነት ነው የሚለያዩት እኮ ለመሸነፍ እነዛ አይበቁም እንዴ ቤንቾቹ አይበቁም እንዴ ምናምን መሸነፉን ፈልጉት ነው እንደሱ ልክ እንደ ሻምፒዮንስ ሊጉ ይሄም አስፈላጊ ነበር ከዛ ባለፈው ስለተሸነፉ አሁን አሸንፈው በስለንቦናው ጥሩ የተሻለ ቡድን ይዞ ለመሄድ ተፈልጎ ነው ኦዲጋርድ ማርቲኔሊ ጥሩ ላልሆኑት ነገር እሱን እንዴት ነው ተጠያቂ የሚሆነው ስተት ካለው በበርንማውዝ ሽንፈት ሳይሆን አርቴታን ሞቅሰው እነዛ ያለፉትን ሁለት ክረምት ዝውውሮችን የሰራቸው ስተቶች ካልተገዛለት ለምን አልገዛችሁልኝም ብሎ ሰዎችን ራሱን ነፃ ማውጣት ባለቤቶቹን በቃ አልገዙልኝም ደጋፊው ዋንጫ እንዳነሳ እነሱ ያደረጉኝ ነው ብሎ መሄድ ነበረበት ይሄ ነው እኔ ስተቱ በቃ ሌላ አይደለም እነሱን ከሚተባበር ባለቤቶቹን ከሚተባበር በቃ ልጆች እየገዙልኝ አይደለም ብሎ ኦፊሻሊ ማሳወቅ ነበረበት ዝውውር ስላላደረገ ነው ብለን እንዳንነቅሱ ይሄ ነው ስተቱ የሱ እንጂ ትናንት በበርንማውዝ መሸነፉ አይደለም ይሄ ድረስ አርሰናል አሁን ለውጡ በቃ ይሄ ትልቅ ቡድን እስከሚሆን ድረስ በፕሪሚየር ሊጉ ከዛ 6 አመት 7 አመት ሻምፒዮንስ ሊግ የማይሳተፍ ቡድን ነበር አልተሳተፈም መሪያ ቡድን አርሰናል እሱ ሲረከበው አሁን ግን ለዋንጫ ተፎካካሪ ሆነ እዚህ ድረስ ያደረሱት ተጫዋቾች ነበሩ እነዛን መቀየር ነበረበት ምክንያቱም ዋንጫ የሚያስፈልገው ቡድን ነበር ዳገትና ሜዳኮ ኩላት ነዳ በማርሹ ይለያያል እሷም በፊት ሲነዳበት የነበረው ማርሽ ነው እየተጠቀመ ያለው አሁን ዳገቱን አይደለም ዳገቱ ላይ ሌላ ማርሽ መቀየር አለበት አንድ ማርሽ ነው የጨመረው ዴክላን ራይስን ብቻ እንደ ዴክላን ራይስ አይነት ዝውውሮች ያስፈልጋሉ እኔ በመሃል ግን በነገራችን ላይ ላቋርጥ ነውና ወሬውን ይሄ ልጅ ብቻ እኮ ነው ሽንፈት ራሱ የሚያሙ ያየው ነው ያለው አሁን አርሰናል ቤት ውስጥ ራይስ አርሰናል ነጥብ ሲጥል የሚበሳጨው እሱ ነው የሚለፋው እሱ ነው የሚያገባው እሱ ነው ብዙ አመት የቆየ ነው ይመስለው ልክ እንደዛ አይነት ዝውውሮች ያስፈልጋሉ አርሰናል ቤት ውስጥ እዚህ ድረስ አምጥተውናል ብለው እነዛ ልጆች መሸኘት አለባቸው እሱ አሁን ይሄ ነው የተሸወደ ያለው ሰውዬው አርቴታ የተሸወደ ይሄን ነው ራሱን ደግሞ ነፃ ማውጣት አለበት ካልገዙለት እንጂ በርንማውዝ ሽንፈት እኔ ተጠያቂ ነው ምንም አልጠይቀውም በዛ ምክንያቱም 100 ብር ሰጥተው 200 ብር አልጠይቀውም እኔ አሁን ይሄን ስል እንደው አውት ብትሉም እኔ ምንም ማለት ግን ያለው እውነታ ግን ይሄ ነው ብዬ ነው ማሰው አርቴታን ለችግር እየደረገ ያለው አርሰናል ቤት ውስጥ ያለው የስኳድ ችግር ነው ራሳቸው እሱም እኔ አሁን ብዙ ሰዎች እንደ እነ ክሎፕ እኮ ብዙ ብር አላወጡም እነ ጋርዲዮላ ምናምን እሱ ነው ይወት ምናምን ክሎፕን አሁን ብዙ ብር አላወጣም ሻምፒዮንስ ሊግ ፕሪሚየር ሊግ በልቷል እንዴት ነው እንደዛ የምትለው እነ ጋርዲዮላ ጋር እንዴት የምታወጣው እሱም እኮ ወጪ አድርጓል ትላላችሁ እኔ እነ ጋርዲዮላ እነ ክሎፕ ብር ሲያወጡ ለኮርኒስ ምናምን ነው ጋርዲዮላ እኮ ፕሪሚየር ሊጉን ከሁለት ዓመት በፊት የበላ ቡድን ነው እኮ የተቀበለው ኬዲቪ ምናምን ያለበትን ቡድን እሱ ሲረከብ እኮ ቻምፒየንስ ሊግ የራቀ
39 ዓመትና 40 ዓመት የሆናቸው 30 ዓመትና 29 ዓመት ምናምን የሆናቸው እድሜያቸው የገፉ ተከላካዮች ነበሩ የነበሩት። ስለዚህ ከታች ቤት መሰረት ጀምሮ ነው ሲሰራበት የነበረው። እነሱ ግን ኮርኒስ፣ ቀለም፣ ባርኒሽ ምናምን ማድመቅ ነው፣ ዲኮር ነው ሲሰሩ ዝውውሮቻቸው። የአርቴታ ያ ሁሉ ብር ቢያወጣም ቡድን ለመስራት ነው። ገብቷችኋል? የኔ ከዴክላን ራይስ ጀምሮ ነው የምቆጥርለት፣ የላውን አልቆጥርለትም። ምክንያቱም 11 ሙሉ ስኳድ ለመስራት ስለሆነ እና እንደውም ጎበዝ ነው። እኔ አሁን ሌሎች ቲሞች እንዴ ሲቲን አታዩም እንዴ? አንድ ሮድሪ ተጎዳ ብሎ እንዴት እንደተንገራገሩ ጥራት በሌለበት በዚሁ ጉዳት ተጨምሮ እዚህ መድረሱስ እንዴ ትልቅ ነገር ነው። እናንተ እኮ መመሰላችሁ በጣም ብዙ ታስባላችሁ። የሆነ ነገር ስትይዙ ብዙ ነገር ነው የምታስቡት። ከዛ ቶሎ ልባችሁ ይሰበራል። የአርሰናል ደጋፊዎች ክለባችሁን አታውቁትም፣ ራሳችሁን ትዋሻላችሁ። እኔም ባለፈው እንደ አጋጣሚ በሻምፒዮንስ ሊግ ጥሎ ደረሰ ብዬ ቪዲዮ ሰርቼ እንዴት እንደዛ ትላለህ ብለው ወሬ ያሉት እንጂ ሻምፒዮንስ ሊግ አሁን ከምድቡ ቢወድቅ ማን ይናደር ነበር? እሱ ከቅድ በላይ ይሰራና የራሱ ውጤት ነው ጠልፎ የሚጥለው። አርቴታ የራሱ ስኬት ነው ጠልፎ የሚጥለው እንጂ መጀመሪያ ብትወድቁ ኖሮ እንደዛ አትሉ ነበር። እኔ በጣም ነው የምታስገርሙኝ የአርሰናል ደጋፊዎች። ክለቡን ማወቅ አለባችሁ። ከአቅሙ በላይ ነው እየተኮሰ ያለው። ማንጋ ነው እየተጋፋ ያለው። እዩት። ይሄ ስኳድ የትም አያደርስም እኮ በሱ ብርታት ካልሆነ በቀር። እውነት እኔ በጣም የምታዘባችሁ እንደው አርሰናል በተሸነፈ ቁጥር እየመጣችሁ እሱ ላይ እንደ ቆርሻታችሁን ባተፉ። በጣም ጎበዝ ሰዎች አላችሁ አውቃለሁኝ። እኔ አንዳንድ ፈንገስ ደጋፊዎችን አይቼ ነው ይሄን የተናገርኩት። ለማንኛውም እውነት በጣም ስለገረመኝ ነው። እስቲ እናንተ ደግሞ የተሰማችሁን ኮመንት ላይ አስቀምጡ። ባይዘዌ ዩቲዩብ ከፍቻለሁኝ፣ ሙሉ ቪዲዮውን እዛም ማስቀምጣለሁ። እየሄዳችሁ ሰብስክራይብ አድርጉ። እንደነገርኳችሁ ተከፋይ ለመሆን አሁን 2000 ሰዓት ሞልቷል። 2 ሰዓት ነው የሚቀረው፣ 4000 ሰዓት ያስፈልጋል። እና ገብታችሁ ቪዲዮዎችን ተመልከቱ፣ ላይክ አድርጉ፣ ሼርም አድርጉ ለሰዎች። ሌሎች ሰዎች ሰብስክራይብ እንዲያደርጉኝም አዳርሱ። የተሰማችሁን ኮመንት ላይ አስቀምጡ። በጣም ነው የማመሰግነው። ቴንክ ዩ